ሄይ ማይ ፋሚሊ እንዴት ናችሁ? ሁሉ ሰላም ልላችሁ እወዳለሁ። ዛሬ ይዤላችሁ የመጣሁት ከ8ኛ ክፍል እስከ 12ኛ ያላችሁ ተማሪዎችን በተመለከተ ይሆናል። ፕሊስ እባካችሁ ሙሉ ቪዲዮውን ጨርሳችሁ ብትሰሙት ሞር ለእናንተ ይጠቅማል ብዬ ያሰብኳቸውን ነገሮች ነው ይዤላችሁ የመጣሁት። አብረን እንቀጥል። ዘ ዋን 8ኛ ክፍል ያላችሁ ልጆች እያያችሁኝ ከሆነ 8ኛ ክፍል ላይ በምንድን ነው መሰላችሁ እኔ የተሸወድኩት? 8ኛ ክፍል በቃ ዋናው እኮ ይሄ አይደለም እባል ነበረ። ፈተና ስፈትን ዋናው እኮ አይደለም፣ ችግር የለውም፣ ባተጠኝም ችግር የለውም፣ ዋናው ሚኒስትሪ ነው ምናምን። ኦኬ ደን እኔ በነዛ ሀሳቦች ተሸወድኩኝ። ታውቃላችሁ ማጽናት ምናምን ይሄን ያህል ኪራ አይሰጠኝም ነበር። ሞዴልም ስፈተን ይሄን ያህል ኪራ አይሰጠኝም ነበረ። ደን በጣም ሪዛልቴ ምናምን ወረደ። ከዛ ፋዘር ሰርተፍኬት ይዞ ሲመጣ እግዚአብሔርን ነው ብላችሁ በጣም ነው ኦፍ የሆነው። ሰርተፍኬቱን ሁላ እንደዚህ መሬት ላይ ነው ወረወረልኝ። ከዛ በጣም እኔ እንጃ ሪዛልቴ ሰብቼዋለሁ ከሱ በፊት ግን እሱ ሪዛልቴን አይቶ ሲመጣ የተሰማኝ ፊሊንግ እግዚአብሔርን ነው የምላችሁ በጣም ነው ሪግሬት ያደረኩት በዛ ነገር ማለት ነው። እናንተም ይሄ ነገር ሀፕን እንዳያደርጋችሁ አይኑ አውቃለሁ ሚኒስትሪ ዋና እንደሆነ ግን ደግሞ ዋናውም ቢሆን መጀመሪያ የክፍሉን አሪፍ ሪዛልት ማስመዝገብ አለባችሁ። አስተማሪውን በደንብ መከታተል ይኖርባችኋል። እነዛን ነገሮች በተግባር በደንብ ካስተካከላችሁት እናንተ ሚኒስትሪ ማለፍ አያቅታችሁም። እግዚአብሔር ፈቅዶ እኔ ማለፍኩኝ ዘንድሮ 12ኛ ክፍል ላይ ከዛ እስካሁን ድረስ ያሳለፍኳቸውን ላይፎች ሼር ላርጋችሁ ብዬ ነው። ሁለተኛ ነገር ደግሞ ምንድነው መሰላችሁ ሃይስኩል ስትገቡ ምንም አዲስ ነገር የለም። እግዚአብሔርን ነው የምላችሁ። በጣም ብዙ ኤክስፔክት ያደረኳቸው ላይፎች ነበሩ። በቃ እንደሚወራ ሃይስኩል ሃይስኩል ላይፍ ምናምን፣ ሃይስኩል ምንም የለም። ራሳችሁን ካልጠበቃችሁ ማለት ነው ምን አለ መሰላችሁ ራስን ማጣት፣ ጓደኛን ማጣት፣ ፋሚሊን ማጣት፣ ሁሉም ነገር ይመጣል። አይኑ አውቃለሁ። ዋናው እነዚህ ነገሮች ማጣት አይደለም ዲፔንድ ምን ሆነው ራሳችሁን ካጣችሁት ግን እዚህ ጋር ማንም ራሳችሁን እንድታገኙት አይረዳችሁም። እግዚአብሔር ነው ማለት ራሳችሁን ማጣት ደግሞ የሚጀምረው ከየት መሰላችሁ? በጓደኛ አስተሳሰብ መመራት ስትጀምሩ እግዚአብሔር ነው ማለት አትሸወዱ። ያ ኤሌመንተሪ የልጅነት ጊዜ ነበረ። ማንም አይሸውደን ማለት ይሄን ያልበስሉ እኛን የሚጎዳ ምናምን ነገር አይኗ አልነበረም። ሃይስኩል ስትገቡ ግን እንዲህ የኔ ጓደኛ አይደለችም እንደዚህ የምታደርገው። በቃ ሃይስኩል ከገባችሁ በኋላ እነዛ የጓደኛ እምነት የምትጥሉባችሁ ሰዎች ሁሉ ነገር አብቅቷል። ዝም ብላችሁ የምትለፋደሩበት ጊዜ አብቅቷል። እግዚአብሔርን ነው የምላችሁ። ፎከስ ማድረግ ያለባችሁ ትምህርታችሁና ትምህርታችሁ ላይ ነው። ሁሉም ነገር ይደርሳል። ሪሌሽንሽፕ የምትሉት ነገር ይደርሳል። እግዚአብሔር መሰለን አንድ ነገር እስክትይዙት ድረስ ያጓጓችኋል አይደለም? ከያዛችሁት ግን ምንም አይመስላችሁም። አንድ ነገር ደግሞ እዛ ነገር ውስጥ ከገባችሁ በኋላ እራሳችሁን ማለት ነው እግዚአብሔርን በቃ እየቀጠለ ይሄዳል ሁሉም ነገር። አንዴ ማቆም አትችሉም። ገብቼ ሞክሮና ልተው የሚባል ነገር የለም። ሞከራችሁት ማለት እዛ ዘብቃችሁ ትቀራላችሁ ማለት ነው። ከነዚህ ነገሮች ራሳችሁን ቴኬር አድርጉ። ትምህርት ቤታችሁ ውስጥ ተማሪዎች የሚያዘጋጁት ነገር አለ። ኤቭሪ ትምህርት ቤት እነዚህ ነገሮች ያዘጋጃሉ። ፓርቲ፣ ልደት ምናምን ይላሉ፣ ይጠሯችኋል። ወዷችሁ አይደለም፣ ከእናንተ ጋር መሆን ፈልገው አይደለም፣ ለራሳቸውና ለራሳቸው ሲሉ ብቻ ነው። ፓርቲ ሄዳችሁ በዚህ እድሜያችሁ ሄዳችሁ በ16 በ17 በ18 ዓመታችሁ ፓርቲ ሄዳችሁ ምን ታደርጋላችሁ? ምንም አታደርጉም። ፋሚሊ ላይ ሌላ ተጨማሪ እዳ ከማምጣት ውጭ ምንም አታመጡም። ራሳችሁን ካለማጣት ውጭ ምንም የምታመጡት ነገር የለም። እግዚአብሔር መሰለን ፋሚሊ ሲከለክለን ለራሱ ጥቅም ብቻ ይመስለኝ ነበረ። እግዚአብሔርን እኔም የነበርኩበት ታይም ስለነበረ ነው። እንደዛ አይደለም። ፎር ኤግዛምፕል ፓርቲ ሄዳችሁ ምንድነው እነሱ ይጠጣሉ፣ የሆነ የሚጠቃቀሙት ነገር አለ ምናምን። እናንተ በማታውቁት ዓለም ውስጥ ነው እዛ ፈጣጣ ውስጥ የምትሆኑት።
ትፋጠጣላችሁ። ደን እናንተ እንደ ፋራ ትቆጠራላችሁ። እነሱ ደግሞ እናንተን እንደ ፋራ ሲቆጥሯችሁ እናንተ ደግሞ ሁሉንም ነገር መሞከር ትፈልጋላችሁ። እንደዚህ አይነት ላይፍ እንዳይኖራችሁ ከፈለጋችሁ ፕሊስ እባካችሁ ፎከስ ማድረግ አለባችሁ ብዬ የማስበው ትምህርታችሁ ላይ ነው። ኤኒዌይስ እንደዚህ አይነት ቪዲዮዎች እንዲደርሳችሁና ይህን ቪዲዮ ከወደዳችሁት በሌላ ጉዳይ ሞር በዚህ ደግሞ በፓርት 2 እንድሰራላችሁ አበረታቱ ለማለት ያህል ነው። ሰው ሰብስክራይብ እያደረጋችሁ ላይ ኮሜንት እያደረጋችሁ ሀሳባችሁን ሼር ብንደራረግ ሞር የተሻለ ይመስለኛል። ሶ እኔም የሃይስኩል ተማሪ ስለሆንኩኝ እንዳማክራችሁ የምትፈልጉትን ነገር ምናምን ካለ በኮሜንት ጻፉልኝ። በዛ ነገር ቪዲዮ ይዤላችሁ እመጣለሁ። ሞር ሰፋ ባለመልኩ ይሄ ዝም ብዬ just for the first time, so we'll see next time. Bye.